እሻውን ስለ ኒኮላስ ፔፔ እናውራ ስለ ኢኳዶር አረ ኢኳዶር ለማንኛውም ማለት ነው ኢኳዶር ካምባክ በማድረግ ጀርመንን 2-1 አሸንፋታለች ቃላት የለኝ በእውነት ነው ማለት መጀመሪያ ላይ አስቆጠሩ ጎል እንዴት አባቱ የሚያምረው በእናታችሁ ገብታችሁ ጎሉን ይው ድረስ ማምጣናት የለኝ እውነት ነው ማለት ሁለተኛው ማሪፍ ነበር ለማንኛውም ጀርመን በኢኳዶር ተሰጥቷታል ወደ ጀለስ ስንመለስ ኒኮላስ ፔፔ ዛሬ መናጭሳ ነው አረ በስማም በነገራችን ላይ ሃትሪክ ሁሉ መስራት የሚችልበት አጋጣሚ ነበር ለማንኛውም ሁለት ደስ የሚሉ ጎሎችን ያስቆጠረው ቅድም እንዳልኳችሁ ያንዲማንዴ ማሲስት አድርጎለታል ማለት ነው በእኛ በጥብቅ የሚፈልገው ተጫዋች ብቻ ማለት ነው ዛሬ ለአይቬሪ ኮስት ብቻውን የተጫወቱ ማለት ይቻላል ቃላት የለኝም ለማንኛውም አንዴ አይቬሪ ኮስት ዋው ዘንድሮ አይቬሪ ኮስት ያስደመመች ነው ይመቻት ማን አባቱ ነው ኒኮላስ ፔፔን ከአርሰናል ቤት አውጥቶ የሸጠብን ማን ነው የሸጠው አንተ ይሄን ይመስለ ተጫዋች ነው አውጥቶ የሸጡብን ማን ዛሬ ምን አይነት ብቃቱን ያሳየው ሀገሩን እንዴ ተሸክሞን ይወጣው እንዴ ሁለት ጎል አስቆጠረ ማን ደግሞ እኮ ጎሎቹ ሲያምሩ አንዱ አጣፒኔ በርግጥ ግን በቃ ያምራል ኒኮላስ ፔፔ ታቁታላችሁ ሲጫወት እንዴት እንደሚያምርበት ሲቀናጣ እንዴት እንደሚያምርበት ታውቃላችሁ አይደል ማን ዋው ለማንኛውም ጀርመንና ኮትዲቫር 6-6 ነጥብ ይዘው አልፏሉ ኢኳዶር በርግጠኝነት 2-1 ጀርመንን እንደምታዩት ማሸነፏን ተከትሎ አሷም ወደ ቀጣይ ማለፏ አይቀርም ጥሩ ሶስተኛ ሆና ማለት ነው ጀምአው አስገራሚ ምድብ ነው የሞት ምድብ ነው ይመስልውላችሁ ኮትዲቫርም 6 ጀርመንም 6 ነጥብ አላት ኢኳዶር ደግሞ 4 ነጥብ ይዛለች ጀርመንን ባልተጠበቀ ሁኔታ ካምባክ ሰርታ እንደምታዩት አሸነፋት 2-1 በሆነ ውጤት ወጣለች ጀምአው ይሄ ምድብ ሳይጠበቅ የሞት ምድብ ሆኗል ከባድ ፍስፍስ ትግል የተደረገበት ነው ጀምአው ለማንኛውም ኮትዲቫር አፍሪካና ኩርታለች አንደኛ ካለው እኩል ነጥብ ይዛ በጎል ተበልጣ ሁለተኛ ሆና ጨርሳለች ምን ትላላችሁ እስቲ ሐሳባችሁን አካፍሉኝ ጀምአው ዘንድሮ አፍሪካውያኖች ጥሩ ነገር ያሳዩናል በርግጠኝነት ይመቻችሁ አይቬሪ ኮስትም ወደ ቀጣይ ዙር ማለፏን አረጋግጣለች ካራኳው የምትባለዋን የደሴት ሀገር 2-0 በማሸነፍ ወደ 32 ውስጥ ተቀላቅላለች ሶስተኛው የአፍሪካ ሀገር ናት መሰለኝ ከኢጂፕትና ከጋና ቀጥሎ ወደ 32 ውስጥ የተቀላቀላችሁ የሚገርም ውጤት ነው ኒኮላስ ፔፔ ጎሎቹን አስቆጥሯል የሚገርም ቡድን ነው አይቬሪ ኮስት ሆፕፉሊ ወደ 16 ውስጥ ይገባሉ ብዬ ተስፋ አደርጋለሁ ቀጣይ ተጋጣሚያቸው ማን እንደሆነ እርግጠኛ አይደለሁም ገና እየተጣራ ስለሆነ ሶስተኛ አፍሪካ ሀገር ሆናለች አፍሪካውያን ዘንድሮ በቃ 8 ውስጥ 4 ውስጥ መግባት አለብን ከ10 ቲምማ አንድ ቡድን ማጣት የለብንም 4 ውስጥ የሚገባ እንደምንም ተሟሙተን ማለት ነው ሌትስ ጎ አይቨር ኮስት ኮትዲቫር ወደሚቀጥለው ዙር አልፋለች ይላል አባቴ ጀርመን ደግሞ አሳፋሪ ሽንፈት በኢኳዶር ሁለቱን ጌሞች ከቨር እናደርጋለን ማን ኒኮላስ ፔፔ አልተቻለም ነው ማለት ገባርለ አይቨር ኮስት ከሞሮኮ ቀጥሎ ከባድ ተስፋ ያላት የአፍሪካ ቡድን ናት ኮትዲቫር ተመችታኛለች ነው ማለት ገባርለ ከሞሮኮ ማይተናነስ ጀርመንን ማሸነፍ ይችሉ ነበር የኦቨርሬትድ የሆነ ቲም ማሸነፍ ይችሉ ነበር የአይምሮ 1-0 እየመሩ ሁለተኛ ማግባት ከመሞከር ይልቅ ሲዘናጉ አንድ ኩል ሆኖባቸው ራሱ አቻውን ተቀበሉት ነበር ቢፈልጉት ያገቡ ነበር ስለሚሻሉ ከጀርመኖች ማለት ጀርመን ደግሞ በኢኳዶር ተገረፈች ጁሊያን ናግልዝማን ገና ፎርሜሽን ምናምን ባክስሪ ምናምን ልሞክር ነው ገና ኤክስፔሪሜንታል ፌዝ ላይ ነው አባቴ ወርልድ ካፕ ነው ያለው እኮ ኳሊፋየር ላይ ምን እየሰራ ነበር ጀርመን አዲሱ ጣሊያን እመኑ ነው የምላችሁ 2014 ፒካቸውን አይተዋል ልክ እንደ ጣሊያን ይወድቃሉ ምክንያቱም ሲስተማቸው ጥቁር ተጫዋች እኮ የላቸው ድቅል ምናምን ካልሆነ በስተቀር ጥቁር ተጫዋች የላቸው ጀርመን ውስጥ ጥቁር ሰው የለም ነው አባቴ ይሄ ገባሽ አይደል ልክ እንደ ጣሊያን ሲስተማቸው በክላስ እንጂ በብቃት አይደለም ስለዚህ ይወድቃሉ ነው ምን ተረዳኝ እንደ ፈረንሳይ የምትነሳው እንደውም እንግሊዝ ናት በዚህ ረገድ እየተሳደቡ ቢሆኑም ለጥቁሮቹ ድል ይሰጣሉ እነዚህኮ ሁሉም ሽት ደግሞ ዛሬ ማን ሁሉም ሽት ኮትዲቫር እንኳን ደስ አለሽ ጀርመኒ ምንም ማድረግ አይቻልም ማን ሁለቱም ግን ወደሚቀጥለው ዙር አልፈዋል ማን ኮንግራቹሌሽንስ በዚሁ 26 ዓለም ዋንጫችን ደግሞ አራተኛ የተጠናቀው ግሩፕ እንግዲህ ግሩፕ ኢ መሆን ችሏል ማለት ነው ጀርመኒ አንደኛ የጨረሰችበት ግሩፕ ነው ይሄ ሁለተኛ ላይ አይቮሪ ኮስት ሶስተኛ ላይ ኢኳዶር አራተኛ ደግሞ ኩራሳው ነበር የጨረሰችው ማለት ነው ሶስተኛ ላይ ኢኳዶር የጨረሰችው ዛሬ በሚገርም ሁኔታ ጀርመኒ 2-1 ያሸነፈችበት ቅጽበት ነበረ ስለ አይቮሪ ኮስትም ጨዋታ ሁለቱንም የምናወራበት ይሆናል በደም ተከታተሉ የዓለም ዋንጫው ግዴታ ለምንድነው ያመጣው 3 መጫ እንዳይረስ 13 ኮታ እስከቶች ኮፒ ሊንክ ቢደረግ እናወራበት በደም ተጫዋቾቹ
ይህ የኢኳዶር ቡድን ዛሬ እንግዲህ ይህን ጨዋታ ሲያሸንፍ ብዙ ሊወራለት ይችላል። ነገር ግን በጣም ግራ ያጋባቸው የነበረው ዓለም ዋንጫ ላይ እንግዲህ ኮትዲቯር 1-0 ካሸነፋቸው በኋላ ኩራሳውን ራሱ ደብድቦ ኢሎይሩም አታሸንፉም ብሎ ያስወጣቸው ሰዓት ይታወስ ነበር። ነገር ግን ኢኳዶር በዚህ ዓመት በደንብ ላይ የምትታወሰው የመጣችበት መንገድ ነበር። የመጣችበት መንገድ ትዝ ካላችሁ ማጣሪያው ላይ እንግዲህ ሳውዝ አሜሪካ የምታደርጉበት የዓለም ዋንጫ ማጣሪያ ላይ ሁለተኛ ነበር የጨረሰችው ከአርጀንቲና ኋላ እና ከዛም አልፎ ግን በ18 ጨዋታዎች ውስጥ 5 ጎል ብቻ ነበር የገባባቸው። የአርጀንቲና እንኳን ምርጡ ዲፌንስ የሚባለው 10 ጎል ገብቶበታል። እጥፍ ማለት ነው ኢኳዶር ኮንሲድ ያደረገውን እና እዚህ ዓለም ዋንጫ ላይ እንግዲህ አሪፍ ዲፌንስ ይዞ ይመጣሉ የሚል ነገር ነበረ። እውነት ለመናገር ኮትዲቯር ጋር እንደባሩን ይጠናቀው ብዙ ገብቶባቸው አይደለም፣ ግን ጥሩ አልነበሩም በአጠቃላይ ለመጮትም እንኳን ከዲፌንሳቸው ውጭ ማለት ነው። ከዛ ኩራሳው ጋር ባሩ ለባሩ ተጠናቀቀ። እንዳያሱት እንግዲህ ኢሎይሩም እምቢ ብሏቸው ማለት ነው። ከዛ ጀርመን ጋር ዛሬ ደግሞ ዲፌንሳቸውን አይ ቲንክ ዲስፕሌይ ያደረጉበት ዛሬ ነው ብዬ ነው የማስበው። ያቺ አንድ ጎል ራሱ የመጣችሁ የሆነች ፋውል ነገር ተፈጠረ። ከዛ በኋላ ፋውሏን ዝም ብሎ አቴንሽናቸው ወደዛ ሄዶ ኳሱ ሄደ አገቡ። ከዛ ውጭ ግን ጀርመኖች እንዳያቸው ሲሞክሩ ነበር፣ ኳሱን ለመያዝ ሞክረዋል። በተቻላቸው አቅም ሲያታግሏቸው ነበር። ነገር ግን ኢኳዶሮች በቃ በዚህም ሆነ በዛ እያስጣሏቸው ሲያበላሹባቸው ነበር፣ ቻንስ ራሱ በስርዓት እንዳይፈጥሩ ማለት ነው። ለጀርመኖች ሙሉ ጨዋታው ማለት ይቻላል አንጁ ላስቆጠራት ጎል በተለይ በጣም የኮንፊደንስ ማነሳሻቸው ነበረች ብዬ የማስበው 9ኛው ደቂቃ ላይ የተቆጠረው ጎል ማለት ነው። ከዛ አልፎ ደግሞ ጎንዛሎ ፕላታ ከኮርና የተሻመውን ኳስ ማስቆጠቸው ነበር 77ኛው ደቂቃ ላይ። ከዛ ይህንን ተከትሎ ደግሞ 4 ነጥብ ይዘው 0 ጂዲን ያላቸው እንግዲህ ምንም ችግር የለውም ጎል ዲፈረንስ ላይ። ስለዛ ይሄ በጣም አሪፍ ነው። የማለፍ ቻንሳቸው በጣም ከፍተኛ ነው። በጣም ከፍተኛ የአሪፍ ድልድልም ሊያገኙ ይችላሉ። 3ኛ ከወጡ ቲሞች ውስጥ አንዱ ብቻ እሱን ጉዳይ የምናየው ይሆናል በጊዜ ሂደት። ነገር ግን ኢኳዶሮች ዛሬ ጀርመንን ከመፋለም አልፎ ብዙ ነገር ይዞ የመጡትና አትሊስት አልፎ ቀጣይ ራውንድ መመልከት አለብን ብዬ ማስበው በዚህ የመጣ ነበረ። ጀርመኖች ግን የቺ ፐርፎርማንስ እንግዲህ አስተካክለው የሚገቡበት ቀጣይ ተስፋ አደርጋለሁ። አለዚያ ግን በእንደዚህ አይነት ነገር ቻንስ መፍጠር እስኪከብዳቸው ሙሲያላ ቨርስ የመሳሰሉ ጨዋቾች ያላቸው እንደዚህ አይነት ቻንስ መፍጠር የሚያቅት ቲም ከሆንክ አዱኖ ሌላችሁ የምችለው በጣም አስቸጋሪ ትላልቅ ቲሞች ፌስ ሲያደርጉ ግን አረጋግጠው ነበር። 6 ነጥብ ነው የያዙት። ቀደም ብለው እንደምታውቁት አረጋግጠው ነበር። ለዛ ነው የተወጡት በሚለው እንለፋቸው አይሻል? እንለፋቸው። ቀጣይ ጨዋታ ደግሞ የምናወራው ኩራሳውና አይቮሪ ኮስት ያገናኘ ነበር። ኩራሳዎች እንግዲህ ዛሬ ለማታገል ሞክሮ ነበረ። ኳስ ለማግባትም ሆነ በዛም ብሎ ለመጫወት ሞክሯል። ፈርስት ሃፉ ላይ አይቮሪ ኮስቶች ነበር የተቆጣጠሩት። በደንብ ያጨናንቋቸው ኮትዲቯር ወይም በላቸው በስርዓት ለመጥራት እና 2-0 ነበር ጨዋታው የተጠናቀው። ኒኮላስ ፔፔ ሁለቱን ያስቆጠረበት ፈርስት ሃፍ ሙሉ ቁጥጥሩ ኦልሞስት ኮትዲቯር ጋር ነበረ። ኩራሳዎች አሪፍ ነበሩ ካውንተር ላይ፣ ነገር ግን ኮትዲቯሮች ሲያስጨንቁ ብለው ነበር። ከዛ ሰከንድ ሃፍ እንደተጀመረ ኦልሞስት 60ኛው ደቂቃ ላይ ጎላቸውን ካገኙ በኋላ ኮትዲቯሮች በቃ ሙሉ ለሙሉ ተረጋጉ። ኳሱን ሁላ ለቅ አድርገውላቸው ነበር ኩራሳዎች ሲያጮቱ የሚል አይነት ነገር አላ ብቻ ኦልሞስት ይመስላል ደቂቃ ጥበቃ ነበር። በቃ እዚህ ጨዋታ ላይ ያልቅም ያልቃል የሚል ነገር አማድ ዲያሎ፣ ዲዮማንዴ ያው እንደተለመደ ኒኮላስ ፔፔም አሪፍ እንቅስቃሴ አድርገዋል ብዬ ነው ማሰብ። አይቮሪ ኮስቶች ደግሞ ይህን ተከትሎ ሁለተኛ ጨርሰዋል ማለት ነው። አሪፍ ድልድል እንደሚደርሳቸው አልጠራጠርም። ከዛ ግሩፕ ዲ እንግዲህ የተጠናቀበት መንገድ ይህን ይመስል ነበር። እናንተ ከተመለከታችሁት እንግዲህ ሀሳባችሁ ኮቴ ማስቀመጥ እንዳትረሱ። ፕላስ መጫ እንዳይረሳ፣ ኮፒ ሊንክ የሚደረግ ለእናንተ የዚህ ምድብ የዓለም ዋንጫ ባለፈው የዓለም ዋንጫ ነበር ስታስቀምጥ የነበረው ጋይስ። የዚህ ምድብ ምርጡ ተጫዋች ለእናንተ ማን ነበር? የበኩሌ ግዴታ ምረጥ ካላችሁ ዴኒስ ኡንዳቭ አይ ቲንክ ባለፈው ባደረጉት ጨዋታና ኩራሳው ላይ በሰራው ጨዋታ ጥሩ ሊሰጠው ይገባል። ዛሬ እንግዲህ ብዙ ደቂቃ አላገኘም፣ ግን ቻንስ ለመፍጠር ራሱ እንኳን የሚገኝበት ቦታ ፖዚሽኒንጉና በቃ የሚገርም ተጫዋች ነው። አይ ቲንክ እሱን ልመርጥ ይችላል። ምናልባት ዲዮማንዴ ሊባል ይችላል። ለእናንተ ብቻ ለግሩፕ ምርጡ ተጫዋቻችሁ ማን ነበረ? በአጠቃላይ ተመልክታችሁ ሁሉንም ጨዋታ ማለት ነው። እና እኔ በኩሌ ዴኒስ ኡንዳቭ ወይ ዲዮማንዴ እላለሁ። ለእናንተ ማስቀመጥ እንዳትረሱ። ቀጣይ እስክንገናኝ ድረስ ይመቻችሁ።